የዓለም ብርሃን ናችሁ። እኛ የዓለም ብርሃን ነን። ኢየሱስ ጌታ ነው። ይሄ ማለት ጨለማው ከኛ ዝምታም የተነሳ ነው ማለት ነው። ኢየሱስ ጌታ ነው። እኛ ባለንበት ጨለማ አይበረታም ማለት ነው። እኛ ባለንበት ጨለማ ቦታ አይይዝም ማለት ነው። ኢየሱስ ጌታ ነው። እናንተ የዓለም ብርሃን ናችሁ ካለ በዚህ ከተማ ላይ ያለን፣ በዚህ ሀገር ላይ ያለን፣ ባለንበት ቦታ ያለነው አምፖል ወይ ሻማ እኛንን ማለት ነው። ኢየሱስ ያድን። ሃሌሉያ ሃሌሉያ። ከኛ አንደበት ይሄን ብርሃን ካላወጣን፣ የበራልንን ብርሃን ከኛ አንደበት ካላወጣን፣ ከውስጣችን ካልተነፈስ ነው ጨለማው ይበረታል ማለት ነው። ክብር ለናዝሬቱ ለኢየሱስ ይሁን። ኢየሱስ ጌታ ነው። ወንድሞቼና እህቶች ዛሬ ይህን ብርሃን እንድታበሩ ላበረታታችሁ ነው። ክብር ለኢየሱስ ይሁን። የተቀበልነው ይህ ብርሃን በነፃ የመጣ አይደለም። ክርስቶስ በደሙ ያመጣው፣ ክርስቶስ በመስቀል ተቸንክሮ ያመጣው ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄ ክርስቶስ መጥቶ ከሰማይ መምጣቱ፣ በምድር መመላለሱ፣ ዋጋችን መክፈሉ፣ በመስቀል መቸንከሩ፣ በመስቀል መሞቱ፣ መቀበሩ፣ መነሳቱ፣ አሁን ደግሞ በአብ ቀኝ ይህ ሚስጥር ታላቅ። እኔ አንዳንድ ጊዜ መጽሐፍ ቅዱስ ከሚለው በላይ መጽሐፍ ቅዱስ እኛ የምንረዳውን ያክል ነው እንጂ ከኛ ከምንለው በላይ ሚስጥር ነው ነገር። በጣም ከባድ ነገር ነው። ምክንያቱም ዓለማትንና ስልጣናትን ይላል መጽሐፍ ቅዱስ ሲናገር፣ ዓለማትንና አለቆችና ስልጣናትን አዋርዶ ይላል። እነዚህ አለቆችና ስልጣናት ምንድን ናቸው? ስንት ናቸው? ምን ያህል ናቸው? ይሄ እኛ ከምናውቀው በላይ ያለፈ፣ እኛ ከምናውቀው በላይ ነው። ኢየሱስ ጌታ። ይህ ክብር፣ ይህ ስልጣን እግዚአብሔር አለቆችን አዋርዶ ለእኛን የሰጠን ብርሃን የሆነው እንደው ዝም ብሎ ብርሃን የሆነች ብርሃን አይደለም። እኛ ከክርስቶስ የተካፈልን ብርሃኖች ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ቃል እናንተ የዓለም ብርሃን ናችሁ ብሎ ስልጣን ሲሰጠን በነፃ የመጣ አይደለም፣ በደም የመጣ ነው። ኢየሱስ ጌታ ነው። ተነግሮ ተወርቶ ተመስክሮ ወይም ደግሞ ተጽፎ ከዚህ እስከዚህ በማይባል በእግዚአብሔር አሰራርና በእግዚአብሔር ኃይል በእግዚአብሔር አደራረግ የተደረገ ታላቅ ስራ ኢየሱስ ያድናል። ሃሌሉያ ሃሌሉያ። የናዝሬቱ ኢየሱስ ያድናል። ክብር ለናዝሬቱ ለኢየሱስ ይሁን። ስለዚህ ይሄ ነገር አይቅለልብን ወንድሞቼ እና እህቶቼ፣ ይሄ ነገር አይቅለልብን። ብርሃን ማብራት አይቅለል። ብርሃን ማብራት፣ ይህ ብርሃን የተገለጠልን ብርሃን የሆነልን ብርሃን እንዴት እንደሆነልን እና ይሄ ዓለም ደግሞ የጨለማው ተጽዕኖ ከኛ ዝምታ የተነሳ ከኛ ካለመናገር የተነሳ ይህን የተረድ የገባንን በነፃ የተቀበልን ነው። ነገር ግን ታላቅ ስራ የተሰራበት ታላቅ ስጦታ የሆነውን ይህን ብርሃናችንን መረዳት ስንጀምርና መናገር ስንጀምር ብርሃን ይበራል። ጨለማ ደግሞ የሚሆነው ካለመናገራችን የተነሳ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኛ ተጠያቂዎች ነን። ተጠያቂዎች ነን። ኃላፊነት ያለብን ዕዳ ያለብን ሰዎች። ኢየሱስ ያድን። ዕዳ አለብን። ዝም ማለት አንችል፣ አለመናገር አንችል፣ አይ ነገ ማለትም አንችል። በየአንዳንዱ ደቂቃ በየአንዳንዱ ሰዓት ይህን ብርሃን ማብራት አለብን። የናዝሬቱ ኢየሱስ ጌታ ነው። ህዝቤ ቢመለስ፣ ህዝቤ ንስሐ ቢገባ፣ ህዝቤ ቢመለስ ምድሪቱን እፈውሳለሁ ይላል ኢየሱስ ጌታ ነው። አሁንም ይሄን ቃል የሚያሳየን ኃላፊነቱ እኛ ላይ እንደሆነ የናዝሬቱ ኢየሱስ ጌታ ኃላፊነት አለብን። በያለን በምንገባበት ቦታ ሁሉ በሚጠፉ ሰዎች ሁሉ አካባቢያችን ባለው ጨለማ ሁሉ
አካባቢያችን ባለው ክፋት ሁሉ እኛ እንደሆነን ተጠያቂ ከኛ ካለመጸለይ የተነሳ ከበራልን የበራልን ብርሃን ካለመረዳት የተነሳ ወይ እንደሚገባ ካለመረዳት የተነሳ አክሽን ካለማድረጋችን የተነሳ የመጣ ነው። የናዝሬቱ ኢየሱስ ጌታ ኢየሱስ ጌታ። እግዚአብሔር በዚህ ተጠያቂ አይደለም። እግዚአብሔር በዚህ ተጠያቂ አይደለም። ምክንያቱም እኛን ከየትም ሰብስቦ ጥፋት ያለባችሁ ይሄ የለባችሁ ሳይል በነፃ ድህነትን ሰጥቶን መርጦን ቀብቶን ሾሞን ኃይል ሰጥቶን ነው ያለነው። ይህን ይዘን በምድር መያዝ የለብንም። ኢየሱስ ጌታ ነው። ያለነው ቀዳሚያችን ስራ ቀዳሚ ተግባራችን የዚህ ምድር ላይ ጌታን ከተቀበልንበት ከጀምሮ የክርስቶስ አካል ከሆንን ጀምሮ ዋና ስራችን ይህን ብርሃን ማብራት። ሌላው ቀጥሎ ነው፣ ስራ ቀጥሎ ነው። ሰማይ ቤት ወይም ደግሞ እግዚአብሔር ምን ሰራችሁ፣ ስንት ልጅ ወለዳችሁ፣ ምን ያህል ገንዘብ አጠራቀማችሁ፣ ምን ያህል ኑሮ ኖራችሁ፣ እግዚአብሔር እንደዛ አይጠይቀም። የኛ ተጠያቂነት ብርሃናችሁን ምን ያህል አብርታችኋል። ኢየሱስ ጌታ ነው። ክርስቶስ እኛን ሲጠራን እና ብርሃን ሲሰጠን ሲሾመን ዝም ብሎ እያንዳንዱ ክርስቲያን አንዳንድ ነገር በውስጡ አለ። ልዩ ልዩ ነገር አንዳንድ ጸጋ አለ በውስጡ። እያንዳንዱ ክርስቲያን እያንዳንዱ ቦርናጌን በውስጡ ልዩ የሆነ አንድ የእግዚአብሔር ስራ አለበት። እኔንም በትክክል አምናለሁ። ነገር ግን ያንን ስንይዘው ያንን በውስጣችን ስንይዝ ያንን ሳንናገር ስንቀር ያን ሳናበራ ስንቀር የሚጠፋ ነገር አለ። ክብር ለናዝሬቱ ለኢየሱስ። ሁለተኛ በሆነው መያዝ የለብንም። ሁለተኛ በሆነው ጊዜያችንን ነገራችን ሁሉ አጥፍተን የተሰጠንን ጊዜ አጥፍተን የተሰጠንን ጸጋ መክሊታችንን ደብቀን እናልፍ አይገባም። ይሄ በክርስቶስ ፊት በመጨረሻው ዘመን ያሳፍራል። የናዝሬቱ ኢየሱስ ጌታ። ስለዚህ በዛ ሰዓት እንዳናፍር፣ በመጨረሻው ሰዓት በፍርድ ሰዓት በክርስቶስ ፊት በምንቀርብ ሰዓት በታረደው በንጉሱ ፊት በምንቀርብ ሰዓት እንዳናፍር ብርሃናችንን እናብራ፣ እንናገር። ክብር ለኢየሱስ ይሁን። እግዚአብሔር አቅሎልን። ሃሌሉያ። በጣም ቀላል ነው። ክብር ለኢየሱስ ይሁን። ነገር ግን እኛ የሌላው የዓለም ነገር ቀድሞብን የዓለም ነገር በርትቶብን ኢየሱስ ያድ። ሃሌሉያ 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 ሃሌሉያ። ክብር ለኢየሱስ ይሁን። እስቲ እናበራለን በሉ። እናበራለን በሉ። ክብር ለናዝሬቱ ለኢየሱስ ይሁን። ኢየሱስ ያድን። ሃሌሉያ 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 ሃሌሉያ። የምድር ነገር አይበረታብን። የምድር ነገር ቅድሚያ አይወስድብንም። ሊቀድም የሚገባው ዋጋ ከከፈልን ዋጋ ልንከፍልለት የሚገባው ይህ ብርሃን ነው። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለናዝሬቱ ለኢየሱስ ይሁን። አሜን። ዓለም እኮ እኛን በመብራት ብርሃን እንዳለብን ያውቃል። ዓለም ያውቃል። ሰይጣን ያውቃል። ራሱ ሰይጣን ያውቃል። የተጣሉ መላእክት ያውቃሉ እኛ ያለን ኃይል፣ እኛ ያለን ብርሃን። በጣም ምን ያስገርማቸዋል ይመስለኛል፣ እኔ ሲመስለኝ ምንድነው የሚያስገርማቸው? ያን ብርሃን አለመረዳታችንና ያን ብርሃን አለማብራታችን። ይሄ በእውነት እንደው ሰይጣንም የሚገርመው ይመስለኝ። ኢየሱስ ጌታ ነው። ኢየሱስ ጌታ። ምክንያቱም ታላቅ ኃይል ነው የተሰጠ፣ ታላቅ ዋጋ ነው የተከፈለ፣ በነፃ ነው የተሰጠ። ክብር ለኢየሱስ ይሁን። ሃሌሉያ
ለኢየሱስ ተነስተን እናብራ፣ ተነስተን እንናገር። ላገኘ ነው ለገባን በገባንበት የትኛው ትራንስፖርት ቢሆን መስሪያ ቤት ቢሆን በየትኛው በዓለም ፈጽሞ መያዝ የለብን። ቀና ብለን ነው መሄድ ያለው። ኢየሱስ ያድን። ሁሉ ጊዜ ለወንጌል ቀና ማለት አለ። ሁሉ ጊዜ አጎንብሰን መሄድ የለብንም። አጎንብሰን መፍጨት የለብንም። ቀና ብለን ነው መስራት ያለብን። ሌላ ዓላማ አለን። ሌላ ስልጣን አለን። ሌላ ሰዎች ዓለም ላይ ረዳን ይችላል። እኛ ግን የገባንን የመጣልንን ብርሃን ያየነውን ብርሃን እኛንም እናው። ስለዚህ ለዛ ብርሃን ሁሉ ጊዜ የተዘጋጀን መሆን አለብን። ሁሌ የምንሰራ መሆን አለብን። ሁሌ የምንናገር ነው፣ የምንመሰክር መሆን አለብን። ምናበራ መሆን አለብን። ኢየሱስ ያድናል። ሃሌሉያ ሃሌሉያ ሃሌሉያ። ባለን ነገር ቢሆን፣ ባለን ኃይል ቢሆን፣ ባለን ገንዘብ ቢሆን፣ በማንኛውም ሁኔታ ክርስቶስን መመስከር እንችላለን። ላለመመስከር ምክንያት የለም። ላለመመስከር ምክንያት የለም። ሐዋርያት አስተምረውናል። በመታሰርም ምስክርነት አለ፣ በመውደቅም ምስክርነት አለ፣ በመነሳትም ምስክርነት አለ፣ በማግኘት ምስክርነት አለ፣ በማጣት ምስክርነት አለ፣ በመድከም ምስክርነት አለ፣ በመበርታት ምስክርነት አለ። ምስክርነት አይ ዛሬ በዚህ ምክንያት አልመሰክርም፣ በዚህ ምክንያት አልናገርም፣ በዚህ ምክንያት የሚባል ነገር የለም። በማንኛውም ሲቹዌሽን፣ በማንኛውም ሁኔታ ለመመስከር ኃይል አለ። ክብር ለኢየሱስ ይሁን። ጌታ ዝም ብሎ አይደለም ስበኩ ተናገሩ ያለ። ኢየሱስ ያድን። ኃይል አለ፣ ኃይል አለ። ኃይል ሰጥቶ ነው ስሩ ያለ። ኃይል ሰጥቶ ነው ተናገሩ ያለ። ኃይል አለ። እኛ ስንናገር የሚመጣ የሚከፈል ዮርዳኖስ አለ። ኢየሱስ ጌታ ነው። እግዚአብሔር ለኢያሱ ሲነግረው ምን አለው? እግራቸውን ባጠለቁ ጊዜ አለ ይከፈላል፣ ዮርዳኖስ ይከፈላል። መንቀሳቀስ አለን፣ እግራችን ማንሳት አለን፣ ለመስራት ለመናገር አንደበታችን መክፈት አለን። ሁሌ ዝግጁ መሆን አለብን። ሚሽን እንዳለው ቀና ማለት አለው፣ ስራ እንዳለው። እግራችን ስናነሳ፣ እግራችን በውሃ ስንጠልቅ ዮርዳኖስ ይከፈላል። በኢየሱስ ማለት ስንጀምር ኃይል ይሆናል። የበረታው ነገር ይመታል። የናዝሬቱ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በኃይል እንድትነሱ፣ በኃይል እንድትበረቱ በጌታ በኢየሱስ ክርስቶስ ስም ዛሬ አበረታታችኋለሁ ወንድሞችና እህቶች። this is very serious. this is very serious. ኢየሱስ ጌታ ነው። የዓለም መጨረሻ ነው፣ የዓለም መጨረሻ ደርሷል፣ መጨረሻው ደርሶ ነው ብለን ምክንያት ማድረግ የለብንም። እንደዛ አይደለም፣ እንደዛ አይደለም። የሚሆነው ሁሉ የዓለም መጨረሻ ስለደረሰ አይደለም። የሚሆነው አብዛኛው ነገር እኛ በብርሃናችን ካለማብራታችን የተነሳ በዙሪያችን እየሆነ ያለው ነገር፣ በዓለም ዙሪያ እየሆነ ያለው ነገር እኛ ብርሃናችን ካለማብራታችን የተነሳ ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ ሁላችንም ከዚህ ደቂቃ ጀምሮ እንድናስብ እንድንረዳ ምለውን ምንድነው የምላችሁ ወንድሞቼ፣ ኢየሱስ ጌታ ነው። አሜን። ከአካባቢያችን ዙሪያችን የሚሆነው ክፉ ነገር፣ ጨለማ፣ የሰዎች መጥፋት፣ የምናያቸው ነገሮች፣ ክፉ ነገሮች የሚሆኑት እኛ ካለመናገራችን፣ እኛ ብርሃናችን ካለማብራታችን የተነሳ እንደሆነ መረዳት አለብን። ይህንን ኃላፊነት መውሰድ አለብን። እግዚአብሔር ነው ይህን ኃላፊነት የሰጠን። ይህ ዕዳ የኛ ዕዳ ነው። ሐዋርያው ጳውሎስ ዕዳ አለብኝ የሚለው ይህንን ነው። ይህንን እኮ ነው ሐዋርያው ጳውሎስ ተግቶ እየሰራ ነው፣ ሁሉ ጊዜ ሰጥቶ እየሰራ ነው፣ እየበረታ ነው። ነገር ግን በሱ ብርታት፣ በዛ ሁሉ ብርታት እንኳን ስቲል ጨለማው አለ።
እኔ በዚህ ምክንያት ይመስለኛል ዕዳ አለብኝ ያለው። ምክንያቱም ስቲል መሰራት ያለበት ብዙ ስራ እንዳለ ስለገባው። ኢየሱስ ያድነው። አሜን። ሃሌሉያ ሃሌሉያ ሃሌሉያ። የናዝሬቱ ኢየሱስ ያድነው። ጌታ ይረዳል። ኃይል ሆኖልናል። የተለቀቀ ኃይል አለ። ኃይል አለ። አለቆችና ስልጣናትን አዋርዶ የሚለው የእግዚአብሔር ቃል ማንም አይቋቋማችሁም። ኃይላትና ስልጣናት በላይ ሌላ ኃይል የለም። ከዛ ቀጥሎ እግዚአብሔር ነው። ስለዚህ ሁሉን አዋርዶ ሁሉን አስገዝቶ ነው የሰጠው። ያ ኃይል ግን የሚሆነው በእኛ ላይ ያለው ኃይል ያ የሚገለጠው የሚሆነው አክሽን የሚያደርገው እኛ አንደበታችን ስንከፍት ነው። እኛ እግራችን ስናነሳ ነው። እኛ አንድ እርምጃ ስንራመድ ነው። ክብር ለኢየሱስ። ብዙዎች ውስጣቸው ወንጌል ይቃጠላል። ሰው ሲመሰክር ሲያዩ በጣም ውስጣቸው ይቃጠላል። ብዙዎችን ያውቃሉ። ብዙዎች የሚያለቅሱ ሰዎች ብዙዎች እኔ ያጋጥሞኛል። ብዙዎች በጣም በቃ ውስጣቸው ቢነካ ሰዎች እነዛ ሰዎች ለምን አይሰብኩም ብዬ ሳስብ የሚገባኝ ነገር አንድ እርምጃ መራመድ ስላልቻሉ ነው። ያንን እርምጃ መራመድ ቢችሉ ቀጥሎ ብዙ እርምጃ መሄድ ይችላል። ኢየሱስ ያድን። አንድ ቀን ጨክነው መውጣት ቢችሉ ሌላ ጊዜ መውጣት አይከብዳቸው። ክብር ለኢየሱስ ይሁን። አሜን። ዮርዳኖስ ይከፈላል። ሃሌሉያ። በፊት ለፊታችን ያለ ጨለማ በኢየሱስ ክርስቶስ ስም እኛ ስንራመድ ይከፈላል። ሃሌሉያ ሃሌሉያ ሃሌሉያ። ብርሃንን መብራትን አብርቶ ከአልጋ ስር የሚያስቀምጠው ማን ነው ይላል። ኢየሱስ ጌታ ነው። እናበራ፣ በመቅረዝ ልናኖር፣ በሰዎች እንዲያዩ እንድንሰቅለው እንድናወጣው ነው ብርሃን የተሰጠን። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ሃሌሉያ። ክብር ለናዝሬቱ ለኢየሱስ ይሁን። ክብር ለናዝሬቱ ለኢየሱስ ነው። ስለዚህ አሁን ዓለም ላይ የሆነ ስላለው ነገር ኃላፊነት ሊሰማን ይገባል። እኛ ለምንድን ነው ስለ የዓለም ዜና ዝም ብለን ማየት የለብንም። የዓለም ዜና ዝም ብለን የምናየው ኃላፊነት አለብን። መጸለይ አለብን። ኢየሱስ ጌታ ነው። ይሄ አሁን እየሆነ ያለው በዓለም እየሆነ ያለው ነገር አይኖ ማለት ከበዚህ አቅጣጫ ጌታ ያሳየኝ ነገር አለ። ጌታ የነገረኝ ነገር አለ እና ቀጥሎ የሚመጣ ነገር አለ። ኢየሱስ ጌታ ነው። አሜን። እስካሁን የሚሆነው አለ፣ ቀጥሎ የሚሆን ነገር እንዳይሆን መጸለይ አለብን። የጠላት ሐሳብ ብዙ ነው። እኛ ስንጸልይ ግን ይከለከላል። እንደ ሐሳቡ እንደ ፈቃዱ አይሆንለትም። ኢየሱስ ጌታ ነው። እኛ ግን ዝም ብለን ዜና ምናወራ ምንናገር አንድ አይነት ሰዎች አንድ የዓለም ሰው አንድ አይነት ከሆነ ኢየሱስ ጌታ ነው። ከሆነ ሰይጣን እንዳለው ይሆን፣ ጨለማ እንዳሰበው ይሆናል። ጨለማ የሚያስበው ወይም ደግሞ የተጣሉ መላእክት ወይም ደግሞ ክፉ የሚሰሩት የሚያስቡት የሚያቅዱት ብዙ ነው። ነገር ግን እኛ ስንሰራ እኛ ስንጸልይ ኃላፊነት ስንወስድ የሚከለከል ነገር አለ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ብርሃናችንን እናብራ እያልኳችሁ ነው። ክብር ለናዝሬቱ ለኢየሱስ ክርስቶስ ይሁን። አሜን። ክብር ለናዝሬቱ ለኢየሱስ ክርስቶስ ይሁን። ሃሌሉያ። ኢየሱስ ያድናል። ያውን በዓለም እየሆነ ያለው ነገር ጫፍ ነገር ልንገራችሁና ያውን በዓለም እየሆነ ያለው ነገር ከኮሮና ጀምሮ የተያያዘ የጠላት ሐሳብ ኢኮኖሚን የዓለምን ኢኮኖሚ ማድቀቅ ነው፣ መምታት ነው። ከኮሮና ጀምሮ የተያያዘ ነው። አንድ አይነት ነው። እንዴት እንደሚያያዝ አይደለም፣ ምንጩ ግን አንድ አይነት። ከዛ ከኮሮና ጀምሮ የዩክሬን ጦርነት፣ ከዩክሬን ጦርነት ቀጥሎ ደግሞ ይሄ አሁን ያለው ጦርነት የኢራን ጦርነት ምንድነው? የጠላት ፕላን የዓለምን ኢኮኖሚ ማድቀቅ ነው። አንዳንድ ሀገሮች መቋቋም እስከማይችሉ ድረስ ይሄ በዚህ ፕላን ጠላት ሰው
እንዲረክስ ይሆናል። ኢኮኖሚ ከፍተኛ ኢኮኖሚ እንትን ሲሆን ፕሬሸር ሲፈጠር ሰው ይረክሳል። የጠላት ፕላን ከዛ ተያይዞ እስካሁን ያለ ነው። ስለዚህ ይህንን ማቆም የምንችለው እኛ ነን። መሪዎች አይደሉም፣ ባለስልጣናት አይደሉም፣ ባለመሳሪያዎች አይደሉም። መሳሪያው ያለው እኔና እናንተ ጋር ነው። ቅዱሳን ተነስተን እናብራ፣ ተነስተን እናብራ። ጎረቤታችን ስናበራ በዓለም ላይ ያለውን ነገር እየከለከልን ነው። ኢየሱስ ያድናል። ሃሌሉያ። ብርሃናችን እናብራ። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ያድናል። ትንሽ አንድ ደቂቃ እንጸልይ። ክብር ለኢየሱስ ይሁን። ጌታ ሆይ እናመሰግናለን። አባት ሆይ ተመስገን። ልዑል ሆይ አንተ መልካም ነህ። ዛሬ ስለተናገርከን እናመሰግናለን። እኔን ባሪያን ስላስተማርከኝ አመሰግናለሁ። በዚህ ስላሉ ወንድሞችና እህቶች አመሰግናለሁ። ጌታ ሆይ እግዚአብሔር ሆይ ስምህ ይባረክ። አሜን። ቤታቸው ህይወታቸው ሁሉ የሚያስጨንቃቸው ሁሉ በጌታ በኢየሱስ ስም መታወት የተመታ ይሁን። ናዝሬቱ በጌታ በኢየሱስ ስም የበሽታ ኃይል ከዚህ ጉባኤ መካከል የተመታ ይሁን። በናዝሬቱ በጌታ በኢየሱስ ስም በዚህ ጉባኤ ላይ የሚበረታ በወንድሞቼና በእህቶቼ ቤት ላይ የሚበረታ የጨለማ ኃይል በኢየሱስ ስም የገደባቸው ገደብ ወሰን በናዝሬቱ በኢየሱስ ክርስቶስ ስም አሁን መታወት የተመታ ይሁን። በኢየሱስ ስም መታወት የተመታ ይሁን። ጌታ ሆይ በናዝሬቱ በኢየሱስ ስም ጸልያለሁ። ዛሬ ተነስተው እንዲያበሩ፣ አሁን ተነስተው እንዲያበሩ ጌታ ሆይ ብርሃናቸውን ይዘው እንዲወጡ ኃይል እንዲሆንላቸው በኢየሱስ ስም ጸልይ። መታደስ እንዲሆንላቸው በኢየሱስ ብርሃን በጨለማ ያበራል፣ ጨለማ አላሸነፈውም ተብሎ እንደተጻፈ ኃይል እንዲሆንላቸው በጌታ በኢየሱስ ስም ጸልይ። እግዚአብሔር ሆይ መልካም ነው ተብሎ እንደተጻፈ አንተ ሁሌም መልካም ነህ። በሚሆነው ነገር ሁሉ አንተ መልካም ነህ። እግዚአብሔር ሆይ እንወድሃለን። ክብር ሁሉ ምስጋና ለአንተ ለስምህ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ያው ስም አሜን።